ሰላም ሰላም እንዴት ቆያችሁልኝ ውድ ተመልካቾቼ እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ባለፈ ቃል በገባውላችሁ መሰረት ምጥንጥና አድርገን ቆንጆ አድርገን ያዘጋጀነውን የአጥሚት እህላችንን እንሰራለን ማለት ነው። እህሉን አዘጋጃጀቱን ሙሉውን ቪዲዮ ያላያችሁ ሰዎች ኮሜንትም ላይ የመጀመሪያው ላይ አስቀምጥላችኋለሁ ሙሉውን ቪዲዮ እናም ደግሞ ዲስክሪፕሽን ባክስ ላይም ታገኙታላችሁ ማለት ነው። ቆንጆ አድርገን በጣም በቀላሉ ቤታችን ውስጥ ምጥን አድርገን ቆንጆ የአጥሚት እህል አዘጋጅተናል። ዛሬ ደግሞ ሰርተን ምን እንደሚመስል መጨረሻውን አብረን እናያለን ማለት ነው። እንደዚህ በቀላሉ ያው ምን እንዳደረኩኝ ምናልባት ቪዲዮን ማየት የማትፈልጉ ሰዎች ረጅሙን እንደዚህ ቅንጭብጭብ አድርጌ አቅርቤዋለሁኝ። መጀመሪያ ገብሳችንን ውሃው ስፍስፍ አደረኩኝ። ከዛ በኋላ ሽፍና አድርጌ ያስቀመጥኩት። ከዛ ለማድረቅ እኛ ጋር ፀሐይ ስለሌለ ኦቨን ውስጥ ጨምሬዋለሁኝ። በጣም በዝቅተኛ እሳት ኦቨን ውስጥ ካስገባነው በኋላ በደንብ አድርገን እናደርቀዋለን። ካደረቅነው በኋላ ደግሞ በጣም በዝቅተኛ እሳት ሁሉንም አመሳመስ እናደርጋቸዋለን። አመሳመስ ካደረግን በኋላ ሁሉንም በደንብ አድርገን ቀላቅለን መፍጨት እንጀምራለን ማለት ነው። ቪዲዮ ላይ በደንብ አድርጌ ስላብራራሁኝ በደንብ አድርጌ ስላሳየሁኝ ያንን ቪዲዮ ሄዳችሁ ብትመለከቱ ያላያችሁ ሰዎች ይጠቅማቸዋል። ይሄኛው ያው ዝም ብዬ ቀጥታ ወደ ስራው ከመግባት እንዴት እንዳደርጌ እንዳዘጋጀሁኝ በዚሁ አጋጣሚ ለማሳየት ያህል ነው ቅንጭብጭብ አድርጌ ያቀረብኩት። ሌላው ደግሞ እንደኔ ብዙ ሳትለፉ ብዙ ዙሪያ ጥምጥም ሳትሄዱ ሳትዘፈዝፉ ሳታደርቁ ማዘጋጀት የምትፈልጉ ከሆነ በእንደዛ መልኩ ማዘጋጀት ትችላላችሁ። እኔ ግን በእንደዚህ መልኩ ያዘጋጀሁበት ምክንያት በዛኛው ቪዲዮም እንደነገርኳችሁ ዙሪያ ጥምጥም መሄድ ስለምፈልግ ብቻ ሳይሆን ገብሱ እዚያ ጋር ዲሃይድሬት ስለሚያደርጉት በጣም ይደርቃልና በደረቁ እንደዛ ደርቆ ደግሞ ስንቆላው ጥሩ ጣዕም አይኖረውም፣ ገለባ ገለባ ሊል ይችላል ብዬ ስለፈራሁኝ ነው ውሃው ስፍስፍ አድርጌው ከዛ በኋላ አድርቄ ከዛ የቆላሁትና ይሄን ያህልም መልፋት አይጠበቅባችሁም። በእንደዛ መልኩም ማዘጋጀትም ትችላላችሁ። እኔ በሰራሁትም መስራት ትችላላችሁ ለማለት ያህል ነው። ያንን ረጅም የነበረውን ቪዲዮ ነው እንደዚህ ቀንጨብጨብ አድርጌ ያሳየዋችሁ። ዝም ብዬ ዘልዬ ወደ ስራው ከምገባ አትሊስት ሂንቱ እንኳን እንዲኖራችሁ እንዴት አድርጌ እንዳዘጋጀሁት ላላያችሁ ሰዎች ይጠቅማችኋል ብዬ ስላሰብኩኝ ነው። እንደዚህ አድርጌ ካዘጋጀሁኝ በኋላ ከዛ ቀንሼ ካዘጋጀሁት ላይ ወስድና በደንብ አድርጌ እበጠብጠዋለሁኝ በቀዝቃዛ ውሃ። ለአጥሚታችን የሚሆን ውሃ ከጎን ጥጃለሁኝ እየፈላልኝ ነው እና ደግሞ ምን በጠብጠው እንደነገርኳችሁ በቀዝቃዛ ውሃ ነው። ሌላው ደግሞ መጀመሪያ ስንሰራ እያየን ብንጨምር ጥሩ ነው። በአንድ ጊዜ ብዙ ጨምረን በጣም ከሚወፍርብን አነሰ ወይም ደግሞ በጣም ከቀጠነብን እንደገና በትንሹ በጥበጥ አድርገን መጨመር እንችላለን ማለት ነው። በጣም ወፍሮ ገንፎ ከሚሆንብን እንደዛ እያየን ብንጨምር በጣም ተመራጭ ነው። ደሞም እየተንተከተከ በሄደ ቁጥር እየወፈረ ስለሚሄድ ከልክ በላይ መጀመሪያ ላይ ባናወፍረው በጣም ጥሩ ነው። ከዛ ምንም ጓጓላ እስከማይኖረው ድረስ በደንብ አድርገን ከመታነው በኋላ ውሃችን ከልክ በላይ ሳይንተከተክ የበጠበጥነውን እንጨምራለን ማለት ነው። በአንድ ጊዜ ገልበጥ ሳናደርግ ቀስ እያልን እንጨምራለን።
ከዛ እጃችን ሳያርፍ ቶሎ ቶሎ እያልን እሳታችንን ቀነስ አድርገን በደንብ አድርገን እናንተከትከዋለን ማለት ነው። አጥሚት ተቃጥሎባችሁ የምታውቁ ሰዎች ካላችሁ ሲቃጠል እንዴት እንደሚያስጠላ ታውቁታላችሁ። ጭስ ብሎ በጣም ነው የሚያስጠላውና ለመጠጣት አይደለም ባጠገቡ ለማለፍ ራሱ በጣም ያስጠላል። ስለዚህ እንደዛ ጭስ እንዳይልብን እጃችንን ሳያርፍ ቶሎ ቶሎ እያልን እሳታችንን ቀነስ አድርገን በደንብ አድርገን እናንተከትከዋለን። ያያችሁት እንደዚህ እየወፈረ እየሄደ ነው። በነገራችን ላይ ይሄን አጥሚት የምሰራው አንድ ትኩስ አራስ አለችና እሷን ለመጠየቅ ለመሄድም ጭምር ነው እየሰራሁኝ ያለሁት። እኔ ቀመስ አደርገዋለሁ እንጂ እኔም ነገሩ ጉንፋን ይዞ የነበረ አንድ ኩባያ ቀንሼ ጠጥቻለሁኝ። በጣም ነው የሚጣፍጠው። አራሷ ደግሞ በጣም ወደዋለች። ጡቷ ወተት አላመጣም ብሎ አስቸግሯት ይሄንን መጠቀም ስትጀምር በአንድ ጊዜ ነው ጡቷ በወተት የሞላውና ምናልባት የምታጠቡ እናቶች ወተት እምቢ ያላችሁ ጡታችሁ ወተት የማያመጣ እናቶች በእንደዚህ መልኩ ደግሞ ጡታችሁ ወተት እንዲያመጣ ማድረግ ትችላላችሁ ማለት ነው። በደንብ ተንተክትኮ ወጥቶለታል ብዬ ሳስብ አንድ ኩባያ ወይም ደግሞ አንድ ኩባያ ከግማሽ የሚሆን ወተት ጨምሬበታለሁኝ። ከዛ ስኳር፣ ከዛ በኋላ ቅቤና ጨው ጨምርበታለሁ ማለት ነው። ወተታችንን ግን የምንጨምርበት በመጨረሻ በደንብ ተንተክትኮ ወጥቶለታል ብለን ስናስብ ነው የምንጨምርበት። ምክንያቱም ወተት በቀላሉ የመቃጠል ባህሪ ስላለው አቃጥሎብን አጥሚታችንን እንዳያበላሽብን በመጨረሻ ልናወርደው አካባቢ ነው ወተቱን መጨመር ያለብን ማለት ነው። ለትንሽ ደቂቃ እንደዚህ አብሬ ቅቤውንም ወተቱንም ጨውንም ስኳሩንም አንድ ላይ በደንብ ካንተካተኩት በኋላ በቃ አወርደዋለሁ። በቅቶታል ማለት ነው። በደንብ ተንተክትኳል። ውፍረቱም እንደምፈልገው ሆኗል። ቀጭንም አይደለም በጣም ወፍራምም አይደለም። እንደገና ደግሞ እየቆየም ሲሄድ ደግሞ ስለሚወፍር ከዚህ በላይ ማወፈር አልፈልግም። ስለዚህ አሁን ጥሩ ደረጃ ላይ ነው ያለው። ይሄው እንደምትመለከቱት በደንብ ተንተክትኮ በቅቶታል ማለት ነው። ለራሴ ትንሽ ቀነስ አድርግና ለሴትዮዋ ይዤላት ሄዳለሁ ማለት ነው። ለዛሬ እንግዲህ ይሄንን ነበር ይዤላችሁ የመጣሁት። በጣም ነው የሚጣፍጠው የእውነት። በእንደዚህ መልኩ ሞክራችሁ ማታውቁ ከሆነ ወተት ጨምራችሁ ቅቤ እና ደግሞ ስኳር ትንሽ ጨው ደግሞ ጣል አድርጋችሁበት የመጨረሻ ልዩ ቴስት ነው ያለው። እንደምትወዱት እርግጠኛ ነኝ። ሰርታችሁ በዚህ መልኩ ሞክሩት ብዬላለሁኝ። ካሁን በኋላ እንግዲህ በምግብ ብቻ አይደለም የምመጣው፣ የተለያዩ ነገሮችን ይዤላችሁ እመጣለሁኝ። በእርግዝና ጊዜ ለኔ የጠቀሙኝ ነገሮች አንዳንድ ለእናንተ ይጠቅማል ብዬ ያሰብኩትን ነገር ቪዲዮ መስራት ስላለብኝ ብቻ ሳይሆን ይጠቅማል ብዬ ያሰብኩትን ነገር ይዤላችሁ እመጣለሁኝ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ጊዜ በሌላ ስራ ተመልሼ እስክመጣ ለዛሬ በዚሁ ሰናበታችኋለሁ። ሰላም ሁኑልኝ።